የመስተፋቅር መተት የገባበት ሰው ለምሳሌ ሴት ከሆነች የዛን ቀን ተዋውቃው ለ10 ዓመት የተዋወቀችው ይመስላታል። በዛኑ ቀን ያላትን እሺ ትላለች። ወስዶ አብልቷት አጠጥቷት እሱ ጋር አሳድሯት ሩካቤ ስጋ ፈጽማ የምትነቃውና ወደ ራሷ የምትመለሰው ከድርጊቱ በኋላ ነው። ይሄ ባሁን 11ኛ ኮከብ ደለቢ ነፋስ። ኮከቡ በወይጠሊት ሚስል በቁጣ መናገር ይቀነዋል። ጠብ ወዳጅ ይሆናል። የቤቱን ሰዎች ተቆጭ ነው፣ ዘመዶቹን ተቆጭ ነው። እርሱ ግን ዝግተኛ ነው። ቁመቱ መካከለኛ ነው። ሰኞ ዕለት ክፍሉ ነው። ዓርብ ረቡዕ አይወድለትም። ጉልበቱን ጫንቃውን ያመዋል። ከመኳንንት ደስታ ነገር አያጣም። ክፍሉ ነው። ሰውነቱ ሁሉ ባመመው ጊዜ አሳና ሰሊጥ በጠጅ አገንፍሎ ሐሙስ ቀን ይጠጣ፣ ስጋውንም ይብላ። ባለጸጋ ይሆናል፣ ሀብት ያገኛል። ነገረ ብሩህ የተናገረው ይሆንለታል። መልካም ነው። ህዳር ጥቅምት ክፍሉ ነው። ጥበብ ያበዛ ይሆንለታል። በሐሰት መሐላ አይማል። ንግግሩ ጥዑም ነው። በመጀመሪያ ዘመን ይቸገራል፣ በኋላ ሀብታም ይሆናል። ንግድ እርሻ ክፍሉ ነው። በመጋቢት አይወድለትም፣ በውጋት ይሞታል። በደመ ነስር ሐሙስ ቀን በዘመነ ሉቃስ በ77 ዓመቱ ይፈጸማል። ባዳ ይወደዋል፣ ዘመድ አይወጣለትም። መጠጥ ቶሎ ያሰክረዋል፣ ወገቡን ታማሚ ይሆናል። ዘማዊ ተሳዳቢ ነው፣ በአባቱ ርስት ይጣላል። ዕድሜው ረጅም ነው፣ ጋኔን ይጻረዋል፣ ዋግምት ይፈውሰዋል። ክታብ ያዝ፣ ሀብቱ ንግድ ነው። መንገድ ሲሄድ እንቅፋት አያጣውም። ጫማውን ጉልበቱን ይቆረጥመዋል። ወይም ሴት መድኃኒት ታስፈራዋለች፣ እስከ ሞት ይደርሳል። ልቤን ጀርባዬን ይላል። 70 ዓመት ከሆነ በኋላ ገንዘቡ ማደግ ይጀምራል። ደጅ ቢጠና ሹመት አያጣም። ትልቅ ይወደዋል፣ እስከ ዕድሜው ችጋር የለበትም። ገንዘቡ ለልጅ አልፍ። ብዙ ምቀኛ ይጻረዋል፣ ለጸሩ አይሸነፍም። በአንበሳ ይመሰላል። ዳልቻ ነጭ ይወድለታል። ሴት ጋኔን አይነ ጥላ አለችበት። ከፈረስም አምባ ላይ አፈሾላ ክፍሉ ነው። የሕማሙ ህርመቱ በዳግሌ በግ በፈርሱ ይታጠብ። ነጭ ዶሮ አርዶ ቁርበቱን ገፎ ራሱን ጥፍሩን ከነጠጉሩ አሳርሮ ጤና አዳም ቀበርቾ ስሩን ነጭ ሽንኩርት ማር ሰሊጥ በበጉ 12 ብልቱን ጥቂት ከፍሎ በጥቁር ላም ወተት ቅቤ ሰርቶ ይብላ። መረቁን ይጠጣ። ያረረውን በቅቤ ለውሶ ይቀባ። ዳግም አሚራና ሰናፍጭ 3 ጊዜ ውሃውን አፍሶ ለቅጦ በጥብጦ ማጠ